የኢትዮጵያ መንግስት ኢትዮጵያን የቀይ ባህር ባለቤት ለማድረግ የሚያደርገው ሙከራ የማይሳካ ነው ሲል የኤርትራው ውጭ ጉዳይ ሚኒስትር ገለጸ። ኢትዮጵያን የባህር በር ባለቤት ለማድረግ የሚቀርቡት ማስረጃዎችና ጠባጫሪ መግለጫዎች ተቀባይነት የለውም ሲል የኤርትራው የውጭ ጉዳይ ሚኒስትር ገልጿል ተብሏል። በመረጃ ሰዓታችን እንመለከተዋለን። ኢትዮጵያ የባህር በር እንዲኖራት እንደምትደግፍ እስራኤል ገለጸች። የእስራኤል ድጋፍ የሚሆነው ሂደቱ በሰላማዊና ዲፕሎማሲያዊ ሂደትን የሚከተል ከሆነ ነው መባሉ ተነግሯል። እንመለከተዋለን። የኬንያ ጸጥታ ኃይሎች የኢትዮጵያን ድንበር ተሻግረው በመግባት የሀገሪቱን ሉዓላዊነት ተዳፍረዋል ተባለም። የጸጥታ አካላቱ ግድያ የፈጸሙ ሲሆን አግተው የወሰዱት አካል ስለመኖሩም ተነግሯል። የመረጃ ሰዓታችን አካል አድርገነዋል። የአፋር እሳተ ገሞራ ፍንዳታ አመድ እስከ ደህሊ ድረስ መጓዙ ተሰማም። በህንድ የበረራ መስተጓጎልም ፈጥሯል ተብሏል። በመረጃ ሰዓታችን ተመልክተነዋል። ሰላም ጤና ይስጥልን የፈጠነ ሚዲያ ተመልካቾች፣ የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። የኢትዮጵያ መንግስት ኢትዮጵያን የቀይ ባህር ባለቤት ለማድረግ የሚያደርገው ሙከራ የማይሳካ ነው ሲል የኤርትራው ውጭ ጉዳይ ሚኒስትር ገለጸ። የኤርትራ ውጭ ጉዳይ ሚኒስትር የኢትዮጵያ ገዢ ብልጽግና ፓርቲ በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራም የማይሳካ ነው ሲል አጣጥሏል ተብሏል። ሚኒስትሩ ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት፣ የደህንነትና የታሪክ መከራከሪያዎች የማያዛልቁ ናቸውም ነው ያለው። ሚኒስትሩ ኢትዮጵያ የአፋርን ህዝብ ማንነት መጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለኝ ለማለት ትፈልጋለች በማለት ተችቷል። የሁለት ሀገር ህዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኖሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችላል ያለው ሚኒስተሩም የኢትዮጵያ ቆዳ ስፋትም የባህር በር ባለቤትነትን ሊያጎናጽፋት አይችልም በማለት ሞግቷል። ሚኒስተሩ ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር ለማሳጣት ነው የሚለው መከራከሪያም ሐሰተኛና ትርጉም አልባ ነው በማለት መተቸቱ ነው የተሰማም። በኤርትራና በኢትዮጵያ መካከል አሁንም የቃላት ጦርነቱ ተጠናክሮ መቀጠሉ ነው እየተስተዋለ የሚገኘው። ምናልባትም ሁለቱ ሀገራት ወደ ለየለት ጦርነት ሊገቡ እንደሚችሉ ጦርነቱ አይቀሬ እንደሆነ በብዙዎች ዘንድ እየተነገረ ነው። ይህ በእንዲህ እንዳለ የግብጽ የውሃና መስኖ ሚኒስተር ኢትዮጵያ ከታላቁ ህዳሴ ግድብ በተናጠልና ባልተቀናጀ ሁኔታ ከፍተኛ ውሃ በመልቀቅ ችግር እየፈጠረች ትገኛለች በማለት ሰሞኑን አዲስ ክስ ማቅረቡ ተሰምቷል። የግድቡ የውሃ አለቃቀቅ ተለዋዋጭነት በግድቡ ላይ ቴክኒካዊና ሳይንሳዊ አስተዳደር እንደሌለ ያሳያል በማለት የተቸው ሚኒስተሩም ግብጽ በዚሁ ሳቢያ ከአስዋን ግድብ የቶሽካ ማስተንፈሻን ለመክፈት ተገዳለች ብሏል። ሚኒስተሩ ያልተቀናጀና ሳይንሳዊ ያልሆነ ያለው የኢትዮጵያ ህዳሴ ግድብ የውሃ አለቃቀቅ በታችኛው ተፋሰስ አገራት ግድቦች ላይ ተጽዕኖ እያሳደረ ይገኛል በማለትም ወቅሷል። በተያዘው ህዳር ወር 3 ሳምንታት ውስጥ ከህዳሴ ግድብ በቀን የተለቀቀው ውሃም 180 ሚሊዮን ሜትር ኪዩብ መሆኑንና ይህም በዚህ ወቅት ቀደም ባሉት ዓመታት ይለቀቅ ከነበረው የውሃ መጠን 80 በመቶ እንደሚበልጥ ሚኒስተሩ ጠቅሷል። ግብጽ ከዚህ በፊት በአባይ ግድብ ምክንያት የውሃ እጥረት ገጥሞኛል በማለት ስትከስ እንደነበረ ይታወቃል። በመሆኑም የግብጽ ፍላጎት ምን እንደሆነ ብዙዎችን ግራ እንዳጋባ እየተነገረ ነው የሚገኘው። ግብጽና ኤርትራ በቅንጅት በኢትዮጵያ ላይ ዘመቻ መክፈታቸው የተለመደ ሲሆን ዛሬም በመናበብ በአባይና በቀይ ባህር ዙሪያ በማሳበብ ኢትዮጵያን የመክሰስ ተግባራቸውን አጠናክረው ቀጥሏል ተብሏል። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ እንደምትደግፍ ተነገረም። ይህንን ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደሩ አብርሃም ንጉሴም እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ማለታቸው ተሰምቷል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደሩም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሰዋል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ሲሉ ተናግረዋል ተብሏል።
ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ጭምር ያለ ነው ሲሉ አምባሳደሩ ተደምጠዋል። የእስራኤል ምክር ቤት አባል ጸጋ ፋንታሁን ዶክተር የኢትዮጵያ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲ መንገድ የማግኘት መብቷ የተጠበቀ ነው ማለታቸውን መረጃዎች ጠቁመዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለ አንስተዋል ተብሏል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣም አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለችም ነው ያሉት። የኢትዮጵያ መንግስት ኢትዮጵያን የባህር በር ባለቤት ለማድረግ ኃይልም ጭምር ሊጠቀም እንደሚችል ቀደም ብሎ የተዘገቡ መረጃዎች አመላካች ናቸው። ጸጥታ ኃይሎች ድንበር ተሻግረው በሞያሌ ከተማ አንድ የኢትዮጵያን የጸጥታ ኃይል አባል መግደላቸውና አንድ ነዋሪ አግተው መውሰዳቸው ተገለጸ። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ተሻግረው በመግባት የሞያሌ ከተማ 02 ቀበሌ አስተዳዳሪና ጸጥታ ኃላፊ የሆኑትን አቶ አብዱባ ዋሪዮ ዲዳን በመግደል ዋሪዮ ጉራቻ የተባለ የከተማዋን ነዋሪ አግተው መውሰዳቸውን ከከተማዋ ነዋሪዎችና ኃላፊዎች የተገኘው መረጃ አመላክቷል። መረጃዎቹ እንደሚጠቁሙት አቶ አብዱባ ዋሪዮ የተገደሉት ባሳለፍነው ቅዳሜ ህዳር 13 ከምሽቱ 11 ሰዓት ከ40 አካባቢ የኬንያ የጸጥታ ኃይሎች ወደ ኢትዮጵያ ድንበር ገብተው ዋሪዮ ጉራቻ የተባሉ ግለሰብ መኖሪያ ቤት በመሄድ 3 ተሽከርካሪዎችን ለመቆጣጠር ሙከራ ባደረጉበት ወቅት ነው። የኬንያ የጸጥታ አካላት የፈጸሙት አሳፋሪ ተግባር የኢትዮጵያን ሉዓላዊነት የተጋፋ ስለመሆኑም እየተነገረ ይገኛል። የኢትዮጵያ መንግስት አፋጣኝ ምላሽ በመስጠት ለዜጎቹ ያለውን ክብር ማሳየት አለበት እየተባለም ይገኛል። ከዚህ ጥቃት በኋላ ከሁለቱም ሀገራት የተባለ ነገር አለመኖሩ ነው እየተነገረ የሚገኘው። ምናልባት በሁለቱ ሀገራት መካከል ለግጭት መቀስቀስ ምክንያት እንዳይሆን ስጋት እንዳለባቸው የአካባቢው ነዋሪዎች ተናግረዋል ተብሏል። ከኢትዮጵያ አፋር ክልል የተከሰተው የኃይለኛ እሳተ ገሞራ ፍንዳታ አመድ ቀይ ባህርን የመንንና ኦማንን አልፎ የህንድ ዋና ከተማ ደልሂ በመድረሱ የከተማዋ የአቪዬሽን እንቅስቃሴ ላይ ተጽዕኖ መፍጠሩ ተገለጸ። ለብዙ ሺህ ዓመታት ተዳፍኖ የኖረው ይህ እሳተ ገሞራ እሁድ ማለዳ መነቃቃቱን ተከትሎ ፍንዳታው በሺዎች የሚቆጠሩ ሜትሮችን ተጉዞ ወደ ከባቢ አየር የገባ ከፍተኛ መጠን ያለው አመድ ለቋል። በደልሂና አካባቢው የደረሰው የእሳተ ገሞራ አመድ የህንድን የአቪዬሽን እንቅስቃሴ በእጅጉ ገድቦታል ተብሏል። በርካታ ዓለም አቀፍና የሀገር ውስጥ በረራዎች ተሰርዘዋልም ነው የተባለው። ሌሎች በረራዎች ዘግይተዋል፣ እንዲሁም አቅጣጫ እንዲቀይሩም አስገድዷል ተብሏል። የሀገሪቱ የአቪዬሽን ተቆጣጣሪዎች አየር መንገዶች በአመዱ ከተጎዱት አካባቢዎች እንዲርቁ በጥብቅ አሳስበዋል። የአመዱ ጉዞና የባለሙያዎች ግምገማ የህንድ የሜትሮሎጂ ዲፓርትመንት እንደገለጸው በአመዱ የተጎዱ አካባቢዎች ከፍታ በ8.5 ኪሎ ሜትር እስከ 15 ኪሎ ሜትር ከባህር ጠለል በላይ መካከል ነው። አመዱ ለጊዜው የሳተላይት ተግባራትንና የበረራ ስራዎችን ሊያስተጓጉል ቢችልም የአየር ሁኔታን ወይም የአየር ጥራትን የመንካት እድሉ አነስተኛ ነው ተብሏል። አመዱ ትናንት ምሽት ወደ ሰሜን ህንድ ከደረሰ በኋላ ወደ ቻይና የሚያመራ ይመስላል መባሉም ነው የተነገረው። የእሳተ ገሞራ አመድ የአውሮፕላን ሞተሮችን ሊጎዳ፣ የአየር ማረፊያዎችን ሊበክልና እይታን ሊቀንስ የሚችል በመሆኑ ለበረራ ስራዎች አደገኛ ነው። እንደ ዘርፉ ባለሙያዎች ግምት የዴሊ ሰማይ እስከ ማክሰኞ ምሽት ድረስ ሊጠራ እንደሚችል ቢተነበይም ሁኔታው ክትትል የሚሻ ነው እየተባለ ነው የሚገኘው። የተከበራችሁ የፈጠነ ሚዲያ ተመልካቾች የዛሬዎቹ መረጃዎቻችን የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።